Mulatu Astatke, the father of EPO Jazz, to the stage. I really thank you so much. I see all these people for just coming to listen and to love EPO Jazz. I love you so much. I thank you so much. እዚህም ያላችሁ በየቤታችሁም ያላችሁት ማየት ትችላላችሁ። ብሪትኒ ስፒርስ፣ ማይክል ጃክሰን፣ ስቲቪ ወንደር፣ ኩዊንሲ ጆንስ፣ ዶሊ ፓርተን፣ ኬኒ ሮጀርስ፣ ኤሪክ ክላፕተን እነዚህ ሁሉ የዓለማችን ታዋቂ አቀንቃኞች ናቸው። ሙላቱ አስታጥቄ ጋሽ ሙላቱ ቦክን ፍላወርስ ይላል። በፊልሙ ነው ማለት ነው። ሻረን ስቶን ተሰራችበት እና ቢል ሜሪ ሁለቱ ያሉበት ፊልም የሆሊውድ ፊልም ነው። ይሄ ከተማ ነው ማለት ነው። ይሄ ከተማ ነው። እንዴት አውቀው ነው? ጋሽ ሙሌ እዚህ ጋር ሰይፉ ፋንታውን ይላል። ምንድነው? በተገኘበት አላየነው ገብቷል ማለት ነው። በተገኘበት እንደሱ ነው። ጃዝ የማይገባው ሰይፉ ፋንታውን በጣም የሚገርም ዋው። እንግዲህ እነዚህ የዓለማችን ታዋቂ ሙዚቀኞች ባሉበት በሲቲ ኦፍ ፖፕ ማፕ ላይ ስሙ የሰፈረ አንበሳ ኢትዮጵያዊ ነው። እንደው በደረቁ አይደለም። የፕሮግራሙ አዘጋጆች ካዘጋጁ እንግዲህ ውድ ባለቤቱንም ወደዚህ ጋብዛለሁ። ትንሽዬ ነገር አለች። ባካችሁ አዘጋጆቼ እስኪ ናታኒ ካፌዎች ወደዚህ ምን አዘጋጅተውላችሁ እንደሆነ አብረን እንየው እስኪ። ዋው 52 ይላል ጋሽ ሙሉ። ረጅም ዕድሜ ለክቡር ዶክተር ሙላቱ አስታጥቄ ከነ ባለቤቱ ሁለታችሁም አንድ ላይ እንድትቆርሱት በትህትናና በመንቀጥቀጥ ጋብዛለሁ። የት አለ ታዲያ? እባካችሁ ነው። ዋው ዋው! በጣም እናመሰግናለን። ለሁለቱም ረጅም ዕድሜ በጤንነት ጋሽ ሙሌ ካሁን በፊት ዘለሰኛውን የሰራለት ተወዳጁ አቀንቃኝ ቴዎድሮስ ታደሰ ነው። ጋሽ ቴዲ እንግዲህ አሁን ያለው አሜሪካን ስለሆነ እሱ ነው ቴዲ ከሌለ ብሎ አንድ ድምፃዊ መርጧል። አንድ ወጣት ድምፃዊ ደግሞ እናወጣለን ማለት ነው ዛሬ። ይህ ድምፃዊ ሙሉ ስሙ ማን ነው? አሰግድ ሙሉጌታ ነው። እርግጥ ሜጋ አብራችሁ ትሰሩ ነበር? በጣም ከኔ ጋር ነበር። ሜጋ ባንድ ውስጥም ነበር እና በእውነትም ማለንከው ጥሩ ድምፅ ያለው ልጅ ነው እና ወደፊት የሚያደግ ብዙ እድሉ ከተሰጠው የሚያደግ ሰው ነው ያምናል። ስለዚህ በጋሽ ሙሌ ምርጫ መሰረት አሰግድ ሙሉጌታ ከሀበሻ ባንድ ጋር ዘለሰኛውን ያቀርብልናል። ግን የለማ ጾም እኮ ነው። እንዴት ነው?
ሰበቡን ገላፈር መሆኑን ምነው ወዳጄ ምነው صوتبا صوب سولا يقبا No